አንቺ ልጠይቅ ነኝ የመጣህለት ምን ሆነሻል አንቺ በቃ ተለያየን እኮ ምን ማለት ነው ተለያየን እንዴ ይኸውልሽ መጀመሪያ ቲክቶኬን ቁጭ ብዬ ያያየሁኝ ያለ ምን ቢለኝ ጥሩ ነው ፍቅር አለኝ ወይ ፍቅር አልኩት መቼም የመጀመሪያ የሙሽርነት በዓላችን ነው ነገ ምሳ ስለምንጠራ እንግዳ እቺን ዶሮ ችክና አድርገሽ ድቅቅ አድርገሽ ስሪ ብሎ ዶሮውን አረደልኝ እኔም ደግሞ እሺ ፍቅር አልኩኝና ቲክቶኬን ያያየሁ ሽንኩርቱን ፈለጥ አደረኩና ዶሮውን ደግሞ እንዲያፈጥነኝ ብዬ የብርጭቆ ወረቀት አመጣሁና ላጥ አርገ ዶሮውን ላባ ማለት ነው ከዛ ድቅቅ አርገ ከተፍኩት ዶሮውን ከዛ ድቅቅ አርገ ከከተፍኩት በኋላ ማለት ነው ለሊት ላይ ልናከፍል ስንነሳ ብልቱን አውጫለኝ የምን ብልት ነው አልኩት እንዴ ያምሻል ሴትዮ ብልቱን አውጫለኝ ራሱ ሰውየው ያማል እንዴ የምን ብልት ነው ይሄው እኮ እኔ ደቀቅ አርገሽ ስሪው ስላልከኝ ደቀቅ አደረኩት አልኩት እኔና አንቺ መነጋገሩ ጠዋት ነው አለ እሺ በቃ ምን ልንነጋገር ነው ብዬ ምንም አልጠራጠርኩም ነበር ጠዋት ላይ ብድግ ብሎ ተነስቶ ብረት ድስትሽንም ዶሮሽንም ጨርቅሽንም ይዘሽ ውጪ ከቤታዬ ላይ መሰለ እና ቆይ መነጋገር እኮ ይቻላል ፍቅር በስምምነት